እሺ ተማሪዎች እንኳን ደህና መጣችሁ። ዛሬ የምንነጋገረው ውጤታማ የአጠናን ዘዴዎች የሚል ነገር ይሆናል። ኮርስ የምትወስዱ ልትኖሩ ትችላላችሁ፣ ወይም የክላስ ፈተና ያለባችሁ ልትሆኑ ትችላላችሁ። በማንኛውም ሁኔታ ይሁን ማንበብ ያለባችሁ ማጥናት ያለባችሁ ነገር ካለ ምን አይነት የአጠናን ዘዴዎችን ብትጠቀሙ ውጤታማ ትሆናላችሁ የሚለውን ዛሬ አንድ ባንድ እንማማራለን ማለት ነው። እሺ እንጀምራለን። ርዕሳችን ምንድነው አልኩኝ? የዛሬ ትምህርታችን ውጤታማ የአጠናን ዘዴዎች የሚለው የመጀመሪያው ራስን ማደራጀት ነው። ያም ማለት ምንድነው? በዋናነት የጊዜ አጠቃቀምን ማወቅ። ለምሳሌ ሳምንታዊ የጊዜ ሰሌዳ ማውጣት፣ በየቀኑ የተወሰነ ሰዓት መመደብ ያስፈልጋል ማለት ነው። ምክንያቱም ይሄን የማናደርግ ከሆነ ከምናነብበት ሰዓት ይልቅ የማናነብበት ሰዓት በጣም ነው የሚበዛው። አትሊስት ፕሮግራም አውጥተን በቀን ለ30 ደቂቃ ማጥናት የማንችል ከሆነ በጣም ከባድ ነው የሚሆነው። ስለዚህ ራስን ማደራጀት የሚለው ኦርጋናይዝድ መሆን እሱ ምን ያካትታል? ለምሳሌ ሁሉንም የትምህርት አይነት ባንድ ሰዓት ወይም ባንድ ጊዜ አንዴ ሁሉንም የትምህርት አይነት አንብቦ ለመጨረስ አለመሞከር። ይህን ከማድረግ ይልቅ ለእያንዳንዱ የጥናት ክፍለ ጊዜ ሰብጀክቶችን ወይም ትምህርቶችን የተወሰነ ክፍል ወይም ዋና ነጥቦችን ብቻ መድቦ በተወሰነ ሰዓት ብቻ ማንበብ ያግዘናል ማለት ነው። ሌላኛው ነገር ደግሞ ትምህርት ላይ እስካላችሁ ድረስ ወይም ትምህርት ላይ ያለ ሰው ትምህርት ልክ እንደ ሙሉ ሰዓት ስራው መውሰድ አለበት። በቃ ትምህርት ስራው ነው። ያን ስል ምንድነው? ትኩረታችን ሙሉ በሙሉ ተማሪ እስከሆነ ድረስ ሌቭሉ ሊለያይ ይችላል። ግን ተማሪዎች እስከሆነ ድረስ ትምህርታችን የኛ የሙሉ ቀን ስራችን ነው። ስራ እንደ ስራ ነው መቁጠር ያለብን። ስለዚህ ሌላዎች ስራዎች ቅድሚያ የሚሰጣቸው አይደለም። ቅድሚያ የምንሰጠው ምንድነው? ትምህርታችንን ነው ማለት ነው። ለምሳሌ ስፖርት ሊሆን ይችላል፣ መዝናናት ሊሆን ይችላል። እነዚህ ዋና ስራችን ተማሪዎች እስከሆነ ድረስ ሙሉ ስራችን መሆን ያለበት ምንድነው? ትምህርት ላይ ነው። ስለዚህ እነኚህን ነገሮችን በምናደርግበት ጊዜ የምናጠናበት ሂደት ውጤታማ የመሆን እድሉ እየሰፋ ይሄዳል ማለት ነው። ሌላኛው ራስን ማደራጀት በሚለው ውስጥ ሊካተት የሚችለው ነገር ደግሞ ምንድነው? ካላንደር መያዝ ማለት የሳምንት ቀኖችን ከፋፍሎ በእያንዳንዱ ቀን ምን እንደምናደርግ መዝግቦ መያዝ ማለት ነው። ስለዚህ እነኚህን ነገሮች ማድረግ ይጠበቅብናል። የመጀመሪያው ነጥብ ራስን ማደራጀት የሚለው እነኚህን ነገሮች ያካትታል ማለት ነው። ሁለተኛው ነገር ውጤታማ የአጠናን ዘዴዎች ከሚባሉ ውስጥ በሁለተኛ ደረጃ ላይ የሚቀመጠው ምንድነው? ተስማሚ የጥናት ቦታ መምረጥ ነው። ያ ማለት ጥሩ የጥናት ቦታ በምንፈልግ ጊዜ የበለጠ ውጤታማ እየሆንን እንሄዳለን ማለት ነው። እንዲሁም ጥናት ቦሪንግ ከሚሆን ይልቅ የበለጠ አስደሳች እና ምቾት የሚሰጥ እየሆነ ይሄዳል ማለት ነው። ለምሳሌ ዘና ብሎ ሶፋ ላይ ማንበብ ይቻላል። ወይም ምቹ የወንበር አይነቶችን መምረጥ፣ ጸጥ ያለ ቦታ መምረጥ፣ ወይንም ሁሉንም የጥናት ቁሳቁሶችን በስርዓት አስቀምጠው የሚቀመጡበት ትልቅ ጠረጴዛ አስቀምጠው እዛ ጋር ማንበብ ይቻላል ማለት ነው። ግን እዚህ ተስማሚ የጥናት ቦታ መምረጥ የሚለው ላይ በጣም ሲሪየስሊ መያዝ ያለብን እንቅልፍ ሊያመጡ የሚችሉ ቦታዎችን አለመምረጥ። ለምሳሌ የቤት ስራዎችን ስናነብ ከአልጋ መራቅ በጣም ወሳኝ ነገር ነው። ምክንያቱም እንቅልፍ ሊወስደን ይችላል።
በዛው ማንበብ ያለብንን ነገር ሳንሸፍን ሳናነብ እንቀራለን ማለት ነው። እንዲሁም በምናጠናበት ጊዜ ተስማሚ ወይም ስሜት ሊሰጥ የሚችል ልብስ መልበስ ትኩረትን ሊነፍግ የማይችል ለምሳሌ ጥብቅብቅ ያለ ልብሶችን ማስወገድ ምንድነው ይሄ ትኩረትን ሊነሱ የሚችሉ ወይም ኮምፎርት ሊነሱ የሚችሉ ልብሶችን ማስወገድ አለብን ማለት ነው። ስለዚህ እነዚህ ያነሳናቸው ነገሮች የት ጋር ነው የሚካተቱ ማለት ተስማሚ የጥናት ቦታ መምረጥ የሚል ሁለተኛው ላይ ማለት ነው። ሶስተኛው ነገር ምንድነው ትኩረት የሚከፋፍሉ ነገሮችን ማስወገድ ለምሳሌ ስልክ ማጥፋት፣ ቴሌቪዥን ማጥፋት አለብን። ለምሳሌ እያነበብን ባለ ሰዓት የስልካችን ድምጽ ሊረብሸን ይችላል፣ ትኩረታችን ሊነፍገን ይችላል። አእምሯችን ደግሞ በአንድ ጊዜ በሁለት ነገሮች ላይ ሊሆን አይችልም። በአንድ ጊዜ አንድ ነገር ላይ ፎከስ ማድረግ ያለብን። ፎከስ እስካላደረግን ድረስ ውጤት ልናመጣ አንችልም። ለምሳሌ በምናነብበት ሰዓት ስልካችን ኦን ከሆነ መልእክቶች ሊመጡ ይችላሉ፣ ስልኮች ሊደወሉ ይችላሉ፣ ወይንም ከቴሌቪዥን የሚወጡ ድምጾች የምንወዳቸውን የፊልም አይነት ሊያስታውሱን ይችላሉ። ስለዚህ ስልኮችን፣ ላፕቶፖችን፣ ቴሌቪዥኖችን ማጥፋት ለንባብ የማንጠቀምባቸው እስከሆኑ ድረስ ማጥፋት። እንዲሁም ስቴይ ፎከስድ የሚባል አሁን በጣም ጥሩ አፕሊኬሽን አለ። እሱን መጠቀም ይቻላል። በምናነብበት ሰዓት ፎከስ ሆነን እንድንቆይ የሚያግዝ አፕሊኬሽን ነው። እንዲሁም እዚህ ትኩረትን የሚከፋፍሉ ነገሮች ላይ ማስወገድ የሚለው ላይ ምን ነገሮችን እንትን ማለት አለብን? ቱዱ ሊስት ማዘጋጀት አለብን። ቱዱ ሊስት ማዘጋጀት፣ በዚህ ሰዓት ይሄን እሰራለሁ፣ በዚህ ሰዓት ይሄን እሰራለሁ፣ በዚህ ሰዓት ይሄን እሰራለሁ፣ ከዚህ በኋላ ይሄን እሰራለሁ፣ ከዚህ በፊት ይሄን እሰራለሁ የሚለው ዝርዝር እቅድ ማዘጋጀት አለብን ማለት ነው። ምክንያቱም በምናነብበት ሰዓት ያልሰራናቸው ነገሮች እየመጡ አእምሯችን ቢዚ ሊያደርጉ ስለሚችሉ በፕላን የምንሄድ ከሆነ ግን ጊዜ ስለሰጠናቸው ለነገሮቻችን ጊዜ እየሰጠን ስለምንሄድ አእምሯችን አይበታተንም ማለት ነው። ብዙ ቦታ አይበታተንም ማለት ነው። በጣም ጥሩ። ሌላኛው ውጤታማ ያጠናን ዘዴዎች ከሚባሉ ውስጥ ሌላኛው ምንድነው? በክፍል ውስጥ ንቁ መሆን አለብን። በክፍል ውስጥ ንቁ መሆን አለብን። ምን ማለት ነው? በክፍል ውስጥ ንቁ መሆን አለብን ስንል ምን ማለት ነው? ዋናው ነጥብ ማስታወሻ መያዝ። መምህር የሚገልጸውን ነገር ሲያስረዱ ሲያብራሩ ቦርድ ላይ የሚጽፉትን ነገር ማስታወሻ መያዝ አለብን። በምንችለው ሁኔታ ውስጥ ይሄንን እንደ ኦፕሽን አይደለም መያዝ ያለብን፣ ግዴታ ማስታወሻ መያዝ አለብን። ለምሳሌ ማስታወሻ ማንስ ከሆነ አንዳንድ መምህራን የሚነግሩን ነገር መጽሐፍ ወይም ቴክስት ቡኮች ውስጥ የሌለ ሊሆን ይችላል። ስለዚህ ማስታወሻ በምንይዝበት ሰዓት በጣም ጥሩ ኢንፎርሜሽን እናገኛለን። ቴክስቶች ውስጥ የሌሉ ኢንፎርሜሽኖችን ከመምህራን እናገኛለን ማለት ነው። ለምሳሌ ማስታወሻ በምንይዝበት ሰዓት ምህጻረ ቃላትን መጠቀም እንችላለን። ጥያቄዎችን መጠየቅ እንችላለን። ጥያቄዎችን በምንጠይቅበት ሰዓት መምህራኖች ባይመልሱልን እንኳን ያን ጥያቄ ደብተር ላይ መጻፍ፣ ያን ጥያቄ እያሰላሰልነው ስንሄድ የበለጠ ኤክስፕሎር እያደረግን እንሄዳለን። ቤት በምንገባበት ሰዓትም ከዚያ ጥያቄ ተነስን የበለጠ ሪፈር እንድናደርግ ያደርገናል ማለት ነው። ስለዚህ በክፍል ውስጥ ንቁ መሆን አለብን፣ ማስታወሻ መያዝ አለብን። ሌላኛው ነገር ምንድነው? በየቀኑ ማስታወሻዎችን መከለስ አለብን። በየቀኑ የምንይዛቸው ማስታወሻዎች ጽፈን ማስቀመጥ አይደለም፣ እነዚያን ማስታወሻዎች መከለስ አለብን። በምንከልስበት ሰዓት ምንድነው የሚረዳን? እነዚህ ነገሮች ትምህርቱን ከሪል ላይፍ ዓለም ላይ ካሉ ተጨባጭ ነገሮች ጋር እያገናኘናቸው እንሄዳለን። ለምሳሌ አሁን ትምህርቱ ስለ ፎቶሲንቴሲስ ሊሆን ይችላል፣ ባዮሎጂ ጋር ማለት ነው። ፎቶሲንቴሲስ ላይ በሚሆንበት ሰዓት ምንድነው ያንን የተማርነውን ትምህርት
ተግባራዊ ለማድረግ ወደ ተግባራዊ ዓለም ማምጣት እንችላለን። የበለጠ አንደርስታንድ ለማድረግ ደግሞ እሱን የራስን ተክል መትከል ይቻላል። አሁን ፎቶሲንቴሲስ እጽዋት ምግባቸው እንዴት እንደሚያዘጋጁ የሚገልጽ ኮንሰፕት ነው። እሱን የበለጠ ለመረዳት እጽዋቶችን እየተከሉ መረዳት ይቻላል ማለት ነው። በጣም ጥሩ። ስንተኛው ነጥብ ላይ ነው ያለነው? አሁን 6ኛው ነጥብ ላይ ነው ያለነው። 6ኛው ነጥብ ምንድን ይላል? የጥናት ቴክኒኮችን መጠቀም ይላል። ብዙ አይነት የጥናት ቴክኒኮች አሉ። ለኛ ትምህርት ተስማሚ የሆኑ የጥናት ቴክኒኮችን መጠቀም አለብን። ቴክኒኮችን የማንጠቀም ከሆነ ግን ጥናታችን አሰልች ነው የሚሆነው። ለምሳሌ አንዳንድ ቴክኒኮችን ሳንጠቀም ስንቀር ከየት መጀመር እንዳለብን ራሱ ሊከብደን ይችላል። ስለዚህ ቴክኒኮችን በምንጠቀምበት ሰዓት በጣም ብልሆች እንሆናለን። ሳምፕል ልንገራችሁ፣ የጥናት ቴክኒኮች ሳምፕል ልንገራችሁ። ለምሳሌ ስለሆነ ነገር የምናነብ ከሆነ ከምናጠነው ነገር ጋር የሚሄዱ ታሪኮችን መፍጠር፣ በራሳችን ከምናጠነው ነገር ጋር የሚሄዱ ታሪኮችን መፍጠር እንችላለን። ረጃጅም ኮንሰፕቶችን ደግሞ በአንድ ወረቀት ላይ በተቻለ አቅም በተረዳነው መጠን አሳጥረን መጻፍ፣ ይሄ ራሱ አንድ ቴክኒክ ነው። አሳጥረን መጻፍ። ሌላኛው የጥናት ቴክኒክ ምንድነው? ተርሞችን መጻፍ። ተርሞች ማለት የቃላቶችን ትርጉም ዋት የሚለውን ማለት ነው። እነዚያን ቃላቶች በራሳቸው ቃሉ ምንድነው ስሞችን ዘርዝረን ካስቀመጥናቸው በኋላ ሃይላይት አድርገን የነዛን ቃላቶች ከትርጉማቸው ስንረዳ በጣም ትምህርቱን ወይም የምናጠነው ነገር የበለጠ እየተረዳነው ነው የምንሄደው። ሌላኛው ቴክኒክ ምንድነው? የተማርነውን ትምህርት ወይም ያጠናነውን ትምህርት በራስ አገላለጽ አጠቃሎ መጻፍ ያስፈልጋል። በራስ አገላለጽ አጠቃሎ መጻፍ ያስፈልጋል። እንዲሁም ፍላሽ ካርዶችን ማዘጋጀት፣ የተለያዩ ከለርፉል የሆኑ ፍላሽ ካርዶችን አዘጋጅተን እነዚያን በምንጠቀምበት ጊዜ በጣም ጥሩ የማስታወስ ስኪላችንም እየጨመረ ነው የሚሄደው። ትምህርቱን መከፋፈል ብሮድ የሆነ ኮንሰፕት ከሆነ ለምሳሌ እየከፋፈል በአንድ ሁሉንም ለመረዳት ሳይሆን እየከፋፈልን በምንሄድበት ሰዓት ትምህርቱን በአጭር ጊዜ እንረዳለን ማለት ነው። አዲስ ነገር በምናገኝበት ሰዓት ደግሞ አዲስ መረጃ ወይም አዲስ እውነት በምናገኝበት ሰዓት እሱ ላይ ቆም ብለን ማሰላሰል ያስፈልጋል። ቆም ብለን ጊዜ ወስደን የተወሰነ ጊዜ ሰጠን እሱ ላይ ቆም ብለን ማሰላሰል አለብን። ይሄኛውም አንደኛው ቴክኒክ ነው። ሌላኛው ምንድነው? ከምናጠነው ነገር ጋር የተያያዙ ቁልፍ ቃላትን መፈለግ። ኢንተርኔት ላይ ሊሆን ይችላል፣ የተለያዩ መጽሐፍቶች ልናነብ እንችላለን። ከተለያዩ ሶርሶች ሪፈር እያደረግ ከምናነበው ነገር ጋር የተገናኙ ነገሮችን መረዳት አለብን። ይሄንንም ለማድረግ የሚጠቅመን ምንድነው? ቁልፍ ቃላቶችን መጠቀም አለብን ማለት ነው። እነኚህ የጥናት ቴክኒኮች ከሚባሉት የሚካተቱት ናቸው። በጣም ጥሩ። ሌላው ምንድነው? ውጤታማ ያጠናን ዘዴዎች ከተባሉ ውስጥ በሰባተኝነት የምናገኘው ምንድነው? እረፍት መውሰድ። በቂ የሆነ እረፍት መውሰድ። ከምናጠነው ነገር ጋር ላፍታም ቢሆን መራቅ አለብን። በምናጠናበት ወቅት የተወሰነ እረፍት መውሰድ የማንችል ከሆነ ያነበብናቸው ወይም ጨርሰናቸዋል ያልናቸው ፖርሽኖች ኢቭን መረዳት ይከብደናል። በጣም እረፍት መውሰድ አለብን። አትሊስት ምን ይባል ለ20 ደቂቃ አንብበን ከሆነ ለ5 ደቂቃ እረፍት መውሰድ አለብን ማለት ነው። ለ5 ደቂቃ እረፍት መውሰድ አለብን። ወይንም በ30 ደቂቃ ማድረግም እንችላለን። በየ30 ደቂቃው ለ5 ደቂቃ ያህል ዘና ማድረግ አለብን። ለምሳሌ ጉዞ ማድረግ ሊሆን ይችላል፣ ከጓደኞች ጋር ማውራት ሊሆን ይችላል፣ ወይም ያነበብናቸውን ትንሽ ነገሮችም ቢሆን በአእምሯችን ላይ ማንሰላሰል ሊሆን ይችላል። ብቻ ግን ከዋናው ከምናነበው ነገር ራቅ ማለት ያስፈልጋል ማለት ነው። በጣም ጥሩ። 8ኛው ላይ እንቀጥል።
8ኛው ላይ ስንቀጥል ምን ጊዜም ከባዱን ትምህርት መጀመሪያ ነው ማንበብ ያለብን። ምን ጊዜም አስቸጋሪውን ትምህርት መጀመር አለብን። ምክንያቱም አእምሯችን እያነበብን በሄደ ቁጥር እየደከምን ነው የምንሄደው። ስለዚህ በጣም ቀላል የሆኑ ሰብጀክቶችን ወይም ኮንሰፕቶችን ወደ መጨረሻ ነው ማድረግ ያለብን። መጨረሻ ላይ በጣም ከባድ የሆነውን ነገር እናንብብ ብንል አእምሯችንም እሻይልን በጣም ደክሞታል፣ ኤግዞስትድ ሆኗል። ስለዚህ አስቸጋሪውን ትምህርት ወደ መጨረሻ የምናደርገው ከሆነ ፌል ነው እያደረገን ልንሄድ የምንችለው፣ ምንም ውጤት ልናመጣ እንችል። ስለዚህ ሳንደክም ገና ከከባድ ትምህርቶች ወይም ቻሌንጂንግ ከሆኑ ትምህርቶች እንጀምርና ቀለል ወዳለው ትምህርት ነው መሄድ ያለብን ማለት ነው። በጣም ጥሩ። ቀጣይ ምንድነው ያለው? የጥናት ቡድን መፍጠር አለብን። ያ ማለት ምንድነው? ከጓደኞቻችን ጋር ማጥናት፣ ከምንግባባቸው ጓደኞቻችን ጋር ማጥናት። ያ ለምን ይጠቅማል? ኮንሰፕቶችን ለመረዳት፣ ጥያቄና መልስ ለመጠያየቅ ማለት ነው። ለምሳሌ አንድ ተማሪ ይጠይቃል፣ ሌላኛው ይመልሳል። እናንተ ትጠይቃላችሁ፣ ሌላኛው ደግሞ ይመልሳል። ሌላኛው ሲጠይቅ ደግሞ እናንተ ትመልሳላችሁ። ስለዚህ በጣም የጥናት ቡድን መፍጠር አስፈላጊ ነው። የምናጠናቸውን ነገሮች በስነ ስርዓት ለመረዳት ይጠቅመናል ማለት ነው። ይሄ የመጨረሻው በቂ እንቅልፍ መተኛት። እዚህ ጋር ብዙም ዝርዝር አልሄድበትም። በቀን ሚኒመም 8 ሰዓት መተኛት አለባችሁ። ይሄ ሳይንቲፊካሊ የተረጋገጠ ነገር ነው። ለ8 ሰዓት አንድ ሰው ሚኒመም መተኛት አለበት። እንደ ተማሪ የሚያስፈልግ ነገር ነው። ስለዚህ እነኚህ ውጤታማ ያጠናን ዘዴዎች ይባላሉ። 10 ነገሮችን ዘርዝረናል። እስቲ ኮሜንት ሴክሽኑ ላይ ሄዱና 10ሩንም ያጠናን ዘዴዎች ብለን የገለጽናቸውን ነገሮች እስኪ ዘርዝሩልኝ። በጣም ጥሩ። ሼር፣ ኮፒ ሊንክ ማድረግ አይረሳ። ሰብስክራይብ አድርጉ። መጨረሻ ላይ ያለችውን በተን ሰብስክራይብ ማድረግ እንዳትረሱ። የዛሬውን ክላስ በዚህ እናጠናቀቃለን። ጥያቄ ካለ የምትጠይቁት ጥያቄ ወይም ጥያቄ አእምሯችሁ ላይ ምናልባት ጥያቄ የፈጠረባችሁ ነገር ካለ ኮሜንት ሴክሽኑ ላይ ጥያቄ መጠየቅ ይቻላል። በእያንዳንዱ ጥያቄያችሁ ላይ እኔ ተዘጋጅተን ቪዲዮዎች ልንሰራ ዝግጁ ነን። ምንም ችግር የለውም። ጥያቄዎቻችሁን ኮሜንት ላይ ማስቀመጥ ትችላላችሁ። መልካም ጊዜ ይሁን። እነኚህን ነገሮች በመከተል ውጤታማ የጥናት ጊዜ ማሳለፍ ትችላላችሁ ማለት። ጊዜያችሁን ዝም ብላችሁ ማባከን ታቆማላችሁ ማለት። እነዚህን ነገሮች የምትከተሉ ከሆነ